ሰላም ሰላም ውድ የካላቦ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው ሁሉ አማን። ተጠፋፍተናል አውቃለሁ ትንሽ ቢዚ ሆኜ ነው። ኦሮምኛን መማር በመረስ ክፍል 10 ላይ ደርሰናል። ስለጠፋው ይቅርታ እያልኩኝ ዛሬ ክፍል 10 አብረን እናያለን። ክፍል 10 ይዤላችሁ የመጣሁት ስለ እነዚህ አድጀክቲቭ ወይም አዴሳ ወይም ቅጽል የሚባሉት በአማርኛ አድጀክቲቭ ማለት ወይም በኦሮምኛ አዴሳ ይባላል። እነሱ እነማን ናቸው? ለምሳሌ ቢዩቲፉል፣ ቶል፣ ዊክ፣ ስትሮንግ፣ ዋይድ፣ ብላክ፣ ናሮ ምናምን የሚባሉት በኦሮምኛ እነዚህ ምንድነው የሚባሉት? ለምሳሌ ቆንጆ ወይም ውብ ማለት በኦሮምኛ በሬዱ ወይም ሚዳግዱ ነው። ቆንጆ ማለት በሬዱ ወይም ሚዳግዱ ነው። ረጅም ዴራ ነው የሚባለው። ዴራ፣ ደካማ፣ ደደባ፣ ጠንካራ፣ ጀባ፣ ጀባ። ሰፊ ማለት ደግሞ በልጣ ማለት ነው። በልጣ። ጥቁር ማለት ደግሞ ጉራቻ ነው። ጉራቻ። ጠባብ ማለት ደግሞ ዲቦ ማለት ነው። ዲቦ ዲቦ። እነዚህን አሁን በኤግዛምፕል እናያቸዋለን በምሳሌ ማለት ነው። ምሳሌ ማለት በኦሮምኛ ፈኬኛ ይባላል። ፈኬኛ ወይም ኤግዛምፕል አሁን ባየናቸው አድጀክቲቮች ወይም አዲሳዎች እናያለን ኤግዛምፕሎችን። ለምሳሌ መገርቱን በሬዱዳ ይላል። በሬዱ በሚለው ቆንጆ በሚለው ስንሰራ መገርቱ የሰው ስም ነው እና መገርቱ ቆንጆ ናት ወይም ቆንጆ ነች ማለት ነው። መገርቱን በሬዱዳ ማለት። ሌላ ደግሞ በረጅም ስንሰራ ቶላን ዴራዳ። ቶላን ዴራዳ። ቶላ ረጅም ነው ማለት ነው። ብረት ጠንካራ እቃ ነው ለሚለው ደግሞ ሲቪል ሜሻ ጀባዳ። ብረት ጠንካራ እቃ ነው ወይም ሲቪል ሜሻ ጀባዳ ነው። ክፍሉ ሰፊ ነው በልአ በሚለው ማለት ሰፊ ለሚለው ኩትች በልአዳ። በልአዳ ኩትች ኩታ ማለት ክፍል ነው። ኩትች በልአዳ ማለት ክፍሉ ሰፊ ነው ማለት ነው። ጥቁሩ ውሻ በጣም ኃይለኛ ነው። ጥቁሩ ውሻ በጣም ኃይለኛ ነው ወይም ሰሬን ጉራችቺ ባኤ ሐማዳ። ሰሬ ውሻ ነው። ጉራችቺ ማለት ደግሞ ጥቁሩ ነው። ባኤ ማለት ያው በጣም ማለት ነው። ባኤ ማለት በጣም ነው። አንድ ላይ ሐማዳ ያው ኃይለኛ ነው እና አንድ ላይ ሰሬን ጉራችቺ ባኤ ሐማዳ። ጥቁሩ ውሻ በጣም ኃይለኛ ነው ማለት ነው። ሌላ መንገዱ ጠባብ ነው ለማለት ከርቺ ዲጶዳ። ዲጶዳ ከርቺ ከራ መንገድ ነው። ከርቺ ዲጶዳ ማለት ደግሞ መንገዱ ጠባብ ነው። ሌላ ደግሞ የምናየው ዛሬ አድቨርብ ኦፍ ፕሌስ የሚባሉ የቦታ ተውሳከ ግሶች። የቦታ ተውሳከ ግሶች ማለት በኦሮምኛ ደበል ጎችሞታ ኢዶ ይባላሉ። እነሱ እነማን ናቸው? ለምሳሌ አሲ እዚህ ማለት ነው። አቺ እዚያ፣ ኤሳ የት፣ በከዩ የትም ወይም ደግሞ በከ ሁንዱማ ሁሉም ቦታ። ኢራ ወይም ኢራ ኬሳ ላይ ማለት ነው ከላይ። ከስር ማለት ደግሞ ጀላ። ጀላ ማለት ከስር ነው። ፉልዱረቲ ወይም ገረ ፉልዱረቲ ማለት ደግሞ ወደፊት ማለት ነው። ገረ ፉልዱረቲ ወደፊት። ኬሳ ማለት ደግሞ ውስጥ ነው። ውስጥ ማለት ኬሳ። አካባቢ ማለት ደግሞ ወይም አራውንድ ገረ ናኖ ወይም አካባቢ ማለት ናኖ ነው። እነዚህን ደግሞ በኤግዛምፕል ወይም በምሳሌ እናያቸዋለን። በርሜልቻ አስካይ። በርሜሉን እዚህ አስቀምጦ ማለት ነው። አሲ አይተናል። እዚህ አስቀምጦ ማለት ነው። መጽሐፉን እዚያ አስቀምጥ። ኪታብቻ አቺካኢ ማለት ነው። ኪታብቻ አቺካኢ ማለት መጽሐፉን እዛ አስቀምጦ ነው።
ሻንጣዬ የት አለ? ሻንጣን ኮ ኤሰ ጅራ ማለት ነው። ሻንጣዬ የት አለ ማለት ሻንጣን ኮ ኤሰ ጅራ። ወርቅ ሁሉም ቦታ አይገኝም ለማለት ለምሳሌ ወርቄ ማለት ወርቅ ነው። በከዩቲ አርገቹ ሂንደንዴሱ ወርቄ በከዩት አርገቹ ሂንደንዴሱ ማለት ወርቅ ሁሉም ቦታ አይገኝም ማለት ነው። ጋሪውን ወደፊት ግፋ ጋሪቸ ገረ ፉልዱረት ዲቢ ማለት ነው። ጋሪውን ወደፊት ግፋ ማለት ጋሪቸ ገረ ፉልዱረት ዲቢ ማለት ነው። ለዛሬ ያስኩላችሁ ይሄንን ይመስላል። ያው ስላሳጠርኩ በጣም ይቅርታ። ነገ በሌላ ቪዲዮ እንገናኛለን። ስለተከታተላችሁኝ አመሰግናለሁ። ነገ በሌላ ቪዲዮ እስክንገናኝ ደህና አደሩ።